ዋው ስጋን ለማትመገቡ የስጋ ምትክ ወይ መድሞ ምትኬ ብንለውስ? እንግዲህ እዚህ ጋር መታውት ስጋ ለማትመገቡ በህመም በበሽታ ምክንያት ስጋን የማትመገቡ ሰዎች እንግዲህ እዚህ ጋር ይሄ መታውት የቡላ ዱቄትን እንዴት ከክትፎ በበለጠ መንገድ ስጋን በሚያስንቅ መንገድ እንደምናዘጋጅ የምናይበት ቪዲዮ ነው። እስከመጨረሻው አብራችሁን ቆዩ። እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን እዚህ ጋር መታውት እንግዲህ ዘይቴን ካጋልኩኝ በኋላ ቀይ ሽንኩርት እንደዚህ መልኩ የተከተፈን ቀይ ሽንኩርት ጨመርኩ ማለት ነው። ዘይቱንና ሽንኩርቱን በእንደዚህ መንገድ ካቁላላን በኋላ እንግዲህ ሽንኩርቱን በጣም መጥበስ የለብንም። ከዛ ቲማቲም ጎረድ ያለ ቲማቲም እንጨምርና አብረን ደግሞ ከሽንኩርቱ ከዘይቱ ጋር አብረን እናዋህደዋለን። ልብ አድርጉ፣ ይሄ ምግብ ስጋ ምን ያረጋል፣ ስጋ ምን ይሰራል ብለን ሁሉ ጊዜ ብንመገበው የምንወደው እዚህ ጋር ነጭ ሽንኩርትን ተጠቅሜያለሁኝ። ሁሉ ጊዜ ብንመገበው የማይሰለቸን ጤናማው ምግብ ነው ማሳያችሁ። በመቀጠል አንድ የሻይ ማንኪያ በርበሬ ተጠቅሜያለሁ። እንደገና ሩብ የሻይ ማንኪያ እርድ። በርበሬና እርድ ውህዱ ከለሩ ምግባችን ቆንጆ እንዲሆን እንዲሁም ለጣዕም በጣም ይረዳል። አሁን እነዚህን እንደዚህ ያረኩኝ ቀስ እያልኩኝ በአነስ ባለ እሳት አቁላለዋለሁ ማለት ነው። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ይህን ቪዲዮ ከወደዳችሁት ላይክ ማድረግን አይርሱ። አሁን እዚህ ጋር የምታዩት የቆንዶ በርበሬ ግማሽ ሻይ ማንኪያ የሚሆን ተጠቅሜያለሁኝ። አሁን ይሄንን እንግዲህ በደንብ አድርገን እናዋህደዋለን። እንግዲህ ምግባችንን በጤናማ መንገድ ሲፈታ ጾምም እንዲህ ቅቤ ያገኘን ስጋ ያገኘን ብለን ዝም ብለን መብላት ሳይሆን ስጋን እየተካን በሌላ ነገሮች መጠቀም እንችላለን። አንድ የቡና ማንኪያ የሚሆን ጨው ተጠቅሜያለሁኝ። አሁን በእንደዚህ መልኩ ቁሌቱን አቆላለዋለሁ ማለት ነው። አያችሁት? ከለሩ የሚያምር አይነት ከለር መጥቶልናል። ብዙም እሳት ባታስመቱት ጥሩ ነው፣ ለጤና እንደሚጠቅም። ትንሽ ለብ ያለ ሳይጠበስ በጣም ሳያር ምግባችንን ብናበስለው በጣም ጥሩ ነው። እዚህ ጋር የምታዩት የፈላ ውሃ ጠብ አድርጌ ትንሽ መረቅ እሰጠዋለሁ ማለት ነው። መረቅ ቀጠን እንዲል ጠብ እናረግበትና ይሄን ደግሞ ትንሽ ከሽንኩርቱ ከቲማቲሙ ጋር ውሃውን እንዲዋሃድ እናንተከትከዋለን። በእንደዚህ መልኩ ካደረግን በኋላ የተነፋውን የቡላ ዱቄቱን በደንብ መንፋት አለብን። የተነፋውን የቡላ ዱቄት እጨምራለሁ። እንግዲህ መጠኑን እናንተ በቤተሰባችሁ መጠን በምትፈልጉት አይነት መጠን ማዘጋጀት ትችላላችሁ። እኔ ተጠቀምኩት 2 ሲኒ የሚሆን የቡላ ዱቄት ነው የተጠቀምኩት። አሁን እንግዲህ ዱቄቱን ከጨመርኩ በኋላ በደንብ አርጌ እንዲዋሃድ በደንብ አማስለዋለሁ። በደንብ መማሰል አለበት እንዳይጓጉል ማለት ነው። አሁን እንደዚህ እንደምታዩት በደንብ ካሸነው ካዋሃድነው በኋላ የፈላ ውሃ ጠብ እያደረግን እናበስለዋለን። አሁን እኔ 3-4 ጊዜ በፈላ ውሃ ጠብ እያደረኩኝ ቡላውን እንዲበስልልኝ አድርጌዋለሁ ማለት ነው። ታላችሁ እንግዲህ ቡላ እንደምታውቁት ለጤና በጣም ጠቃሚ ኢቭን ውፍረትን የሚቆጣጠር ምግብ ነው። እንግዲህ ስጋን እንደዚህ በቡላ ተክተን በቅቤ መመገብ እንችላለን ማለት ነው። አሁን እንደዚህ ፍርፍር እስከሚል መጠኑን እንደነገርኳችሁ አርጋችሁ ፍርፍር እስከሚል የፈላ ውሃ እንደ ገንፎ ማለት ነው። የፈላ ውሃ ጠብ እያደረግን እንዳይቀጥንብን
ደልደል እንዳለ ፍርፍር እንዲሆን እያደረግን እየከደንን እኔ አሁን 3 ጊዜ የፈላ ውሃ ጨምሬ በደንብ አብስየዋለሁ ማለት ነው። ግን የፈላ ውሃ ጨምራችሁ እንደዚህ በደንብ እንዲበስል አድርጋችሁ ከዛ መጠጥ ካረገ በኋላ ሽት አድርጋችሁ ማፈርፈር። ያያችሁት እንዴ ፍርፍር እያለ እንደሆነ። አሁንም በድጋሚ በዛሬው ቀን አዲስ የመጣችሁ ደወሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና ጠይቃለሁ። ሐሳብ አስተያየታችሁን ደግሞ በኮመንት ስር አስቀምጡልን። እንዲሁም በዚህ ቻናል ውስጥ ብዙ የጤና ነገሮች፣ ምግቦች፣ የጤና ነገሮችን እንዲሁም ምክሮችን፣ የኑሮ ዘይቤዎችን ሁሉ ያገኙበታልና ቤተሰብ ይሁኑ። አሁን አያችሁት እንዴ ፍርፍር ብሎ የሚያምር ስትበሉት ራሱ በጣም ደስ ብሏችሁ የምትበሉት። አሁን እንደነገርኳችሁ ስጋን መመገብ ለተከለከላችሁ፣ ስጋም ለማቆም ስጋን አንበላም ለምትሉ ምግባችሁን በእንደዚህ አይነት ዘዴ ተጠቅማችሁ ስጋን አቮይድ ማድረግ ይቻላል። አሁን እንግዲህ 3-4 ጊዜ በፈላ ውሃ ጥብስ አድርጌ አፈርፍሬዋለሁኝ። እንደምታዩት ቆንጆ ሆኗል። በዚህ አጋጣሚ ሁሉ ጊዜ ቲክቶክ ላይ የገጠመኝ ነገር በነገራችሁ ቲክቶክ ስገባ ስክሮል ሳደርግ የምሰማው እናትሽ እንድትሆን የሚባል ነገር እኔ ብቻ ነኝ የምሰማው? እናንተስ? ይሄ እናትሽ የሚባለው ነገር ለምንድን ነው የማይቆመው? ስድቡስ ለምንድን ነው የማይቆመው? ውዶቼ በጣም የሚያሳዝን ነገር። እናት ወልዳ ባሳደገች፣ እናት በተንከባከበች፣ እናት መከራዋን ባየች የምትሰደብበት ምክንያቱ ምንድነው? እኔ ግራ ግብት ስላለኝ ነው። እስቲ እናንተስ ሐሳባችሁ ምንድነው? እናት ለምንድን ነው የምትሰደቡ? አባት ሲሰደብ ሰምቼ አላቅም። እህት ወንድም ሲሰደብ ሰምቼ አላቅም። አንዱ ባጠፋው ጥፋት እናቱን የሚሰደበው ሰው ለምንድን ነው? እስቲ የገባችሁ ሰዎች ካላችሁ ይሄንን ብትነግሩኝ። ስፔሻሊ እናት ሆነው እናትን የሚሰድቡ ሰዎች ደግሞ በጣም ያስደንቁኛልና እስቲ እናንተስ ምን ታስባላችሁ? ስለዚህ ሐሳብ እስቲ እናንተም ጋር ካለ ንገሩኝ። አሁን እንግዲህ እዚህ ጋር የምታዩት ቆጭቆጮ የሚባል እኔ የሰራሁት ግን ቆጭቆጮ ለየት ባለ መንገድ ነው። እዚህ ውስጥ የተጨመረው በጣም ብዙ ለጤና የሚጠቅሙ ነገሮች ነው ያሉበት። ግን መሰረታዊ ነገር ቃሪያ ሲሆን ከቃሪያው ሌላ ብዙ የተጨመሩ ነገሮች አሉና እነዚህ ውስጥ ያሉ ነገሮች ናቸው ሚስጥሩ ለሪሂ እንዲሁም ለደም ብዛት የሚሆን ነገር የሚያገኙበት ማለት ነው። እንግዲህ አሰራሩን የምትፈልጉ ሰዎች ጻፉልኝ። የቆጭቆጮ ለየት ያለ ቆጭቆጮ ለሪሂና ለደም ብዛት የሚሆነውን የቆጭቆጮ አሰራር እንድሰራላችሁ በኮሜንት ስር አስቀምጡልኝ። አሁን መጨረሻ ላይ ከበሰለ በኋላ እንደምታዩት ቅቤ 1 ሾርባ ማንኪያ ጨምሬ እሳቱን ካጠፋው በኋላ ነው ቅቤ ጨመርኩትኝ። ከዛ እንግዲህ ምግቤን እንደዚህ አዘጋጅቼ አወጣዋለሁ። ካወጣነው በኋላ ያሳየኋችሁ ቆጭቆጮ ለጤና የሚጠቅም ሚስጥራዊ የሆነው ቆጭቆጮ ካወጣው ማቅረቢያ ላይ ካረኩ በኋላ እሱን ጨምሬ አቀርበዋለሁ ማለት ነው። ቅቤውንና ቡላው በደንብ እንዲዋሃድልን ፍርፍር እናደርገዋለን። ልብ አድርጉ። እሳቱን ግን ካጠፋን በኋላ ነው ቅቤውን የምንጨምረው። መጥበሻው ላይ እንዳለ ትኩስ ቅቤውን ካዋሃድን በኋላ ወደ ፕሌታችን እንደውም በመናቀርብበት ማቅረቢያ ላይ ገልብጠን ገበታችንን እንግዲህ እናቀርባለን። ይሄንን በማንኪያ ባዶውን እንደ ክትፎ ብትበሉት፣ በዳቦ ብትበሉት ምን ያለ ቁርስ ወይም ደግሞ እራት ሊሆን የሚችል ቆንጆ የቡላ ፍርፍር ነው። ግን ሚስጥሩ በቡላው ፍርፍር ላይ እንዳያችሁት ቃሪያ አልጨመርኩም ስሰራ ማለት ነው። አሁን የምጨምረው ከላይ እንግዲህ
ቆጮ ያዘጋጀሁትን ለርሂ ለደም ብዛት የሚሆነውን ውህድ እዚህ ላይ በቆጮ ላይ ያዘጋጀሁትን 1 የሾርባ ማንኪያ ጨምሬያለሁ ማለት ነው። ሚስጥሩ እንግዲህ እዚህ ውስጥ ነው። ቆጮ ውስጥ ያለው ሚስጥራዊ ነገር ምንድነው? እንግዲህ ይሄንን ሚስጥሩን ጻፊልን ስሪልን ለምትሉ በኮሜንት ስር ጻፉልኝ። ይሄንን ለመስራት ደግሞ ብቻውን ጊዜ ስለሚፈልግ ሌላ ቪዲዮ እሰራለሁ ማለት ነው። በዚህ አጋጣሚ እንግዲህ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና ጠይቃለሁ። ሐሳብ አስተያየታችሁንም በኮሜንት ስር አስቀምጡልን። እኛ እንግዲህ ፕሌቱን ይው ባዶ አድርገናል፣ ተሻምተን ጣፍጦን በልተናል። የተባረከ ቀን